ዛሬ ለከብቶቻችን አነስ ባለ መልኩ ሳይሌጅ አሰራርን አሳያችኋለሁኝ ወይም ደግሞ ገፈራ በተለምዶ የሚባለው ማለት ነው። ስለዚህ ዛሬ የሳይሌጅ አሰራር ነው የምንመለከተው። የመጀመሪያ እንግዲህ መክተፍ በዚህ መልኩ ኮምፓክት ለማድረግ በደንብ ለመጠቅጠቅና አየር ከውስጡ እንዳይወጣ ለማድረግ የፈርመንቴሽን ፕሮሰሱ በጣም ጥሩ እንዲሆንላችሁ አየር እንዳይገባው ማድረግ ወይም የአየር ዝውውርን በደንብ ማስቀረት አስፈላጊ ነው። ለጥቅጣቆ በጣም ይመቻቸዋል። በደንብ መከታተፍ አስፈላጊ ነው። በቾፐር ወይም ደግሞ በማኑዋል መልኩ መስራት ይቻላል። ለዚህ አይነት ስራ ግን ይሄ እነዚህ ፈርመንት ከሆኑ በኋላ ከተብላሉ በኋላ የኃይል ምንጫቸው ከፍተኛ የሆኑ ግብአቶችን መጠቀም ለምሳሌ በቆሎ እንዲሁም ደግሞ ይሄ የዝሆኔ ሳር የሚባለውና እንዲሁም ደግሞ ናፒር በጣም ተጠቃሾች ናቸው። ስለዚህ እነዚህ ቢብላሉ መጨረሻ ላይ የሚወጣው የኃይል መጠን በጣም ከፍተኛ ስለሆነ ይመረጣሉ። ሌላው ለዚህ ደግሞ የፈርመንቴሽን ፕሮሰሱ በጣም ፈጣን እንዲሆንና እንዲሁም ደግሞ ከወጣ በኋላ አንዳንድ ግብአቶች ለምሳሌ ሳርን ብትመለከቱ አነስተኛ የሆነ ካርቦሃይድሬት አለው፣ እንዲሁም ደግሞ ፕሮቲን መጠኑ ከፍተኛ ነው። እንዲሁም ደግሞ በቆሎን ስትመለከቱ አነስተኛ ፕሮቲንና ከፍተኛ ካርቦሃይድሬት አለው። ይህን ነገር ለማቻቻል ሞላሰስን ትጠቀማላችሁ። 1 ሊትር በ2 ሊትር 1 ኪሎ ሞላሰስ በ2 ሊትር እያደረጋችሁ በ2 ሊትር ውሃ እያደረጋችሁ በደንብ ማቅጠንና እላው ላይ እያፈሰሳችሁ በየሌየሩ እየተጠቀጠቀ በዛ መልኩ እንደምትመለከቱት በአነስተኛ መልኩ ነው ያሳየዋችሁ። ሰፋ አድርጋችሁ ደግሞ እናንተ መስራት ትችላላችሁ። ይህንን ዝግጅት ከማከናወናችሁ በፊት ያዘጋጃችሁት ተክል ወይም ደግሞ ምንድነው በቆሎም ሊሆን ይችላል፣ ዝሆኔ ሳርም ሊሆን ይችላል። በእንደዚህ አይነት መልኩ እነዚህ በተወሰነ ሰዓት በአየር ቢመቱ ከታጨዱ በኋላ በአየር ቢመቱ የተሻለ ነው። ያ ማለት ደግሞ የዚህ የፈርመንቴሽን ፕሮሰስ የመብላላት ሂደቱ ላይ ችግር ከሚፈጥሩ ነገሮች ውስጥ የሚጠቀሰው የግብአቱ የእርጥበት መጠን መጨመር ነው። እርጥበታማ የሆኑ አይነት ግብአቶችን ስትጠቀሙ የመበላሸት ወይም ደግሞ የመሻገት አይነት ባህሪን እንዳያመጣ ከቴስት ጋር ተያይዞ እንዲሁም ደግሞ ከብቶቻችን እንዳይጎዱ በበሽታ እንዳይያዙ ከማድረግ ጋር ተያይዞ ከፍተኛ አስተዋጽኦ የሚያደርግ ነው። ስለዚህ እርጥበቱን ለመቀነስ የተወሰኑ ሰዓት ፀሐይ ላይ ማስቀመጥ ወይም ደግሞ በአየር ማስመታት እጅግ በጣም አስፈላጊ ነው የሚሆነው። ይህንንም ማዘጋጀት አስፈላጊ ነው። ከዚህ በኋላ ግን ግብአቶቻችሁን ስትመርጡ እንዳልኳችሁ መሰረት የምናደርገው ፕሮቲንና ካርቦሃይድሬትን ነው። የእድገት ደረጃቸውና የእርጥበት መጠናቸውን በደንብ ማየት አስፈላጊ ነው። ሌላው ኦክሲጅንን ማጥፋት ሌላኛው ስራችሁ ነው። በደንብ አድርጋችሁ መጠቅጠቅ አስፈላጊ ነው። እንደምትመለከቱት በደንብ አድርጋችሁ መጠቅጠቅና ምንም አየር ውስጥ ላይ እንዳይገባ ማድረግ። አየር አለ ማለት ያ የምንፈልገው አይነት ግብአት መጨረሻ ላይ ውጤቱን አናገኘውም፣ ብልሽት ነው የሚሆነው ማለት ነው። ስለዚህ ከ2 እስከ 3 ሳምንት ያክል በዚህ መልኩ ከታሰረ በኋላ አስቀምጣችሁት በፈለጋችሁ ጊዜ እየቀነሳችሁ መስጠት ትችላላችሁ። እቺ በአንድ ጊዜ የምታልቅ ነች ለከብት እርባታ። ነገር ግን እናንተ ሰፋ አድርጋችሁ እርሻ ወስዳችሁ መስራት ትችላላችሁ። በቂ ቦታ አዘጋጅታችሁ በቂ ማከማቻ ቦታ አዘጋጅታችሁ ድርቆሽን ከምትሰጧቸው ለከብቶቻችሁ አመቱ ሙሉ ይህንን አይነት ሳይሌጅ ብትሰጧቸው ከፍተኛ የወተት ምርት ላይ ከፍተኛ ለውጥ የምታዩበት ነው። በእርግጥ ከፍተኛ ጥራት የሚሰጣችሁ ይሄ ካርቦሃይድሬት ነው። አረንጓዴውን ቅጠል አጭዳችሁ ከምትሰጧቸው በዚህ መልኩ ፈርመንትድ በሆነ መልኩ ደግሞ ብትሰጧቸው ከዚህ የሚገኘው የኒውትረንት መጠን በጣም ከፍተኛ ስለሆነ ለከብቶቻችሁ ለወተት ላሞቻችሁ እጅግ በጣም ጥሩ በተለይ ለወተት ላሞች በጣም ከወተት መጨመር ጋር ተያይዞ ከፍተኛ ጥቅም የምታገኙበት ነው። ቀጣይ በሳር የሰራሁትን ይዤላችሁ እመጣለሁኝ። ሰላም።